ሰበር ዜና ኩባ የአሜሪካንን ቦት አሰመጠች። ኩባ የአሜሪካንን ጀልባ በማስመጥ 4 ሰዎችን ገድላለች። በሌላ በኩል ኢራን የእስራኤልና የአሜሪካን ኤስፒዋይ ይዛለች። ነገሩ በየአቅጣጫው እየተባባሰ እየተጧጧፈ ይገኛል። ይሄ ለሩሲያ፣ ለብሪክስ አባል ሀገራት፣ ለቻይና ትልቅ እድል ነው። ምዕራባውያን በዩክሬን ራሽያንን ለማጥመድ የሞከሩት የጫሩት ጦርነት ሳይሳካ ቀርቷል። ምክንያቱም አሁን ባጠመዱት ወጥመድ ራሳቸው እየገቡበት ነው። ለምን ብንል አሜሪካ ወደ ኢራን የተጓዘችውን ኢራንን ለማጥቃት ኢራንን ለማውደም የሄደችበት ሂደት አልተሳካም። የአሜሪካን ጄኔራሎችም ይሄንን አልተቀበሉም። በኢራን ላይ እርምጃ ብንወስድ የሚያደርሰው ውድመት የሚያስከትለው መዘዝ ከፍተኛ ነው በማለት ለአሜሪካው ፕሬዝዳንት ለትራምፕ አስረግጠው የአሜሪካን ጄኔራል ተናግረዋል። ቻይና ይህንን እድል ለመጠቀም በአቋራጭ ኢራን ገብታለች። ኢራንን በዘመናዊ መሳሪያዎች፣ መርከብ በሚያሰምጡ ሚሳኤሎች እንዲሁም የሳተላይት መረጃን የአሜሪካንን የጦር እንቅስቃሴ በመቅረጽ በመስጠት ኢራንን እያጀገነች ነው። ራሽያም የጦር መርከቦቿ ወደ ኢራን በመላክ በሆርሙዝ ሰርጥ ላይ ከፍተኛ ልምምድ እያደረገች ትገኛለች። ስለዚህ በአሜሪካ በአፍንጫዋ ስር ከኩባ ጋር የሚገባበት ግጭት በመካከለኛው ምስራቅ የገባችው ግጭት ወስዶ ስለዚህ የምዕራባውያን ዓላማ የነበረው ቻይናን በታይዋን ሩሲያን በዩክሬን አጥምደው ለመጣል ነበር። አሁን በሰፈሩትና መሰፈር ማለት ይሄ ነው። እነሱ ራሳቸው Ukraine's 21-month resistance in Pokrovsk is collapsing. Russian forces are closing in on the embattled eastern city. A symbolic victory for President Vladimir Putin after months of deadlock. Russia እንደሚጠቀሙት ዓለም ባላንሷን የጠበቀች የአሜሪካን ለአያልነት ፈላጭ ቆራጭነት የማዕቀብ ናዳ ማስፈራሪያት እንደ መሳሪያ በመጠቀም አሜሪካውያን ጄኔራሎች የደህንነት ሰዎች ከመሪዎቻቸው የበለጡ ንቁ የመሪዎቻቸውን ያሏቸውን ብቻ ስለማይሰሙ እነሱ ያሉትንም ሐሳባቸውን መሪዎቹ ስለሚቀበሉ ምናልባት አሜሪካ አለ
ሌሎችም በአረብ ሀገራት የሚገኙ ኃይሎች የአሜሪካንን ጥቅምና የአውሮፓን እስከ ሜዲትራኒያን ድረስ የመምታት አቅም ያላቸው ናቸው። ስለዚህ ሩሲያና ቻይና በቀላሉ መሳሪያ ማቀበል ብቻ ይሆናል ስራቸው። ስለዚህ አሜሪካ በብልጠትና ያለ ውርደት ለመውጣት ከፈለገች ከዚህ ጦርነት ራሷን ማራቅ እንዳለባት ይሰማኛል። ሰበር ዜና ኩባ የአሜሪካንን ቦት አሰመጠች። ኩባ የአሜሪካንን ጀልባ በማስመጥ 4 ሰዎችን ገድላለች። በሌላ በኩል ኢራን የእስራኤልና የአሜሪካን ኤስፒዋይ ይዛለች። ነገሩ በየአቅጣጫው እየተባባሰ እየተጧ ስለዚህ የምዕራባውያን ዓላማ የነበረው ቻይናን በታይዋን ሩሲያን በዩክሬን አጥምደው ለመጣል ነበር። አሁን በሰፈሩትና መሰፈር ማለት ይሄ ነው። እነሱ ራሳቸው በዚህ ጦርነት ወጥመድ ውስጥ ገብተዋል። ለቻይናና ለሩሲያ ትልቅ እድል ይዞ መጥቷል። ይሄንን እድል ደግሞ ቻይና ሩሲያ እንደሚጠቀሙት ዓለም ባላንሷን የጠበቀች የአሜሪካን ለአያልነት ፈላጭ ቆራጭነት የማዕቀብ ናዳ ማስፈራሪያት እንደ መሳሪያ በመጠቀም ዶላርን እንደ መሳሪያ በመጠቀም ዓለምን የምትገዛበት ጊዜ ሊያበቃ